ቀን ሰኞ 1 ሰዓት ተኩል ታስሬ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ባዶ ሜዳ ላይ ነው ያሰሩኝ። በረንዳ ላይ ፀሐዩ መከራ ነው። ፀሐዩ በዛት ሰውነት የቀልጦ ስኳሩ 500 ነው የገባው ከ150። ከዚያ በኋላ ተቃጠልኩኝ። እባካችሁን ስል ልጅ ካላችሁ በልጃችሁ ደርሳል፣ ሚስት ካላችሁ በሚስት እባካችሁ ስለ ኦርቶዶክስ እምነት ብላችሁ ስለ ወላዲተ አምላክ ስለ እናቴ ብላችሁ ብዬ አብሬ ከዛ በኋላ ዝም ብዬ ቆሙኝና የመነኮሱበት አቡነ ሳሙኤል ገዳም እንዴት ነው የበደለው ብዬ አለቀሱ፣ ተናገሩኝ። ከዛ በኋላ በኦሮሞኛ ካይ ሀሬ አለኝ። በአማርኛ ስተረጎም አህያ ማለት ነው። ተኝቼ ነበርበት ካይ ሀሬ ካይ ስለ እኔ ሰው ነኝ፣ አህያ አልተፈጠሩም። አህያ እኮ የተቀመጠባት ክርስቶስ ነው በአህያ ውርንጭላ። ስለዚህ ብነግርም አይገባም ማለት ያስነሳኝ። 8 ሰዓት በግምት ይሆናል ሽንት ቤት ወሰዱኝ። ሽንት ቤት ወስደውኝ ደበደቡኝ። ጀርቤ መጀመሪያ በሰደፍ ላይ መቱኝ። ግፍ ነው የተሰራብኝ። በሰደፍ ከመቱኝ በኋላ ቆቤን ገፈፉና ሽንት ቤት በዱላ እንደዚያ አድርገው አስገቡት። ኧረ እባካችሁ የክርስቶስ አክሊል ሱቅ ነው እኮ ይሄ የእነ ተክልዬ ቆብ ነው ስላቸው የምን አባህ እምነት ነው አሉና በኦሮሞኛ የሚሰደቡ በጣም ከባድ ነው፣ ያዛዝናል። ከዚያ በኋላ ቅዱስ አባታችን አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለማ ቤተክርስቲያን ፕሬዝዳንት በነበሩ ሰዓት ድሬዳዋ አቡነ ቀሲስ ነበሩ። ይወዱኛል። ኢየሩሳሌም ያመጣሁት መቁጠሪያ ነው ብለው ስያሜ መላከ ፀሐይ ብለው ሰይመው ያችን መቁጠሪያ ሰጡ። እሳቸው ናቸው ቅዱስ አባታችን። ከሰጡ በኋላ ይሄ ምንድነው ብለው ያን መቁጠሪያ የእመቤታችን ምስል ያለበት የሆነ ነገር ነው ፈቱና ሽንት ቤት ከተቱት።